ኦኬ ሰላም የቻናላችን ተከታታዮች፣ ዛሬ እንግዲህ ትናንትና በግንቦት 18 2017 በመላ ኦሮሚያ የትምህርት ቢሮ የተዘጋጀ ሞዴል ፈተና በመላ ኦሮሚያ የሚገኙ ተማሪዎች ሞዴል ኤግዛም ወስደዋልና ይህን ጥያቄዎች አብረን መስራት እንጀምራለን። ለሁላችሁም ይጠቅማችኋል። በጣም ጥሩ ጥያቄዎች ናቸው ያሉት ፈተናው ላይ። ስለዚህ ለብሔራዊ ፈተና ለምታደርጉት ዝግጅት ጠቃሚ ሆኖ ስላገኘሁት እነዚህ ጥያቄዎች አንድ ባንድ ከጥሩ ማብራሪያ ጋር ሶልቭ እናደርጋቸዋለን ማለት ነው። ኦኬ ኩዌስችን ነምበር 3 ሶስተኛውን ጥያቄ ደግሞ እንመልከት። ይሄም ፍሮም ግሬድ 9 የመጣ ነው። እንደምታዩት እስካሁን ድረስ ያሉ ጥያቄዎች በሙሉ ከ9ኛ ክፍል ትምህርት ላይ የመጡ ናቸው። ይሄም ሴት ቲዮሪ ከሚባለው ቻፕተር የመጣ ነው። በወርድ ፕሮብሌም አድርጎ ሴት ቲዮሪ ጥያቄዎችን ያመጣ ነው። በደንብ ጥያቄውን መጀመሪያ እናንብብና አንደርስታንድ እናድርግ። ዘን አይ ዊል ሾው ዩ ዘ ሶሉሽን ኦፍ ዚስ ዋን ኢን ቱ ዲፍረንት ሜተድስ። ኦኬ በሁለት መንገድ አሳያችኋለሁ። ምን እንደሚለው ጥያቄው ኢን ኤ ሰርቬይ ኦፍ 600 ስቱደንትስ ኢን ኤ ስኩል ኢፍ 250 ስቱደንትስ ዌር ፋውንድ ቱ ቢ ድሪንኪንግ ቲ ኤንድ 225 ድሪንኪንግ ኮፊ አለ። ምን እያለን ያለው አጠቃላይ ትምህርት ውስጥ ያሉት 600 ተማሪዎች ነው ሰርቬይ ውስጥ ጥናት ውስጥ የተካተቱት ማለት ነው። 600 ተማሪዎችን ጥናት ውስጥ አካተን ስንሰራ 250 ተማሪዎች ሻይ የሚጠጡ ነው ተገኝተዋል። 225ቶቹ ደግሞ ኮፊ የሚጠጡ ነው ተገኝተዋል። እንደዚህ ደግሞ 75 ተማሪዎች ደግሞ ድሪንኪንግ ቦዝ ኮፊ ኤንድ ቲ ሁለቱንም ሻይም ቡናም የሚጠቀሙ ነው ተገኝተዋል እያለ ነው። ዘን ሃው ሜኒ ስቱደንትስ ዌር ድሪንኪንግ ናይዘር ኮፊ ኖር ቲ። ከነዚህ ከ600 ጥናት ውስጥ ከተካተቱት ውስጥ 250ዎቹ ሻይ የሚጠጡ ከሆነ 225ቶቹ ቡና የሚጠጡ ሆነው ከተገኙና 75ቱ ደግሞ ሁለቱንም ተጠቃሚ ከሆኑ ከነዚህ ከ600 ተማሪዎች ውስጥ ፈጽሞኑ ሁለቱንም ሻይም ቡናም ተጠቃሚ ያልሆኑት ምን ያህል ናቸው እያለ ነው። ናይዘር ኖር ነው እያለ ያለው። ናይዘር ኖር ማለት ነን ኦፍ ዘቱ ነው። እንደምታውቁት አይደል በእንግሊዘኛ ነን ኦፍ ዘቱ ከሁለቱም ውጪ ወጣ ማለት ነው። ስለዚህ እንዴት እንደምንሰራው እንመልከት እስኪ ጥያቄ። የመጀመሪያው መንገድ ሜተድ 1 ለምሳሌ ሻይ የሚጠጡትን ሰዎች ኤ ብለን እንያዛቸው እስኪ። ሌት ኤ ቢ ዘ ሴት ኦፍ ስቱደንትስ ድሪንኪንግ ቲ። ሻይ የሚጠጡትን ሰዎች ያሉበትን ስብስብ ሰዎቹን አንዴ ስንሰበስባቸው የስብስባቸው የዛ ስብስብ መጠሪያን ኤ ብለን እንያዘው እያልኩ ነው ያለሁት። ሌት ኤ ቢ ዘ ሴት ኦፍ ስቱደንትስ ድሪንኪንግ ቲ። ሌት ሲሚላርሊ ቢ ደግሞ የሚለውን ቢ ዘ ሴት ኦፍ ስቱደንትስ ድሪንኪንግ ኮፊን በለው ኮፊ። ኦኬ ቡና የሚጠጡትን ሰዎች ደግሞ ስብስባቸውን ስብስብ ቢ ብለን በዛ ስብስብ እንጥራቸው። ኦኬ አሁን ይሄን ከያዝን እዚህ ጋር የሚያሳየን እቺ 250 ምን ነው የምታሳየው? 250 የሚያሳየው ሻይ የሚጠጡ ተማሪዎችን ብዛት ነው የሚያሳየው። ዛት ሚንስ ዘ ነምበር ኦፍ ኤሌመንትስ ኦፍ ዚስ ሴት ማለት ነው። ስለዚህ ከዚህ የምንረዳው ነምበር ኦፍ ኤ እንላለን። ይሄ ማለት ሲነበብ ነምበር ኦፍ ኤሌመንትስ ኦፍ ሴት ኤ፣ ስብስብ ኤ ውስጥ ምን ያህል አባላቶች አሉ እያለን ነው። ዊ ኮል ኢት ምን ብለን እንጠራዋለን? ካርዲናሊቲ ተብሎ ይጠራል። ካርዲናሊቲ ሚንስ ዘ ነምበር ኦፍ ኤሌመንትስ ኦፍ ኤ ጊቭን ሴት ማለት ነው። የተሰጠን ስብስብ ምን ያህል አባል አለው የሚለው በዚህ ሪፕሬዘንት እናደርጋለን። አንዳንድ መጽሐፍቶች በዚህም ሪፕሬዘንት የሚያደርጉት አሉ። እንዲያርጎ ማስቀመጥም ይቻላል። ስለዚህ ዘ ነምበር ኦፍ ኤሌመንትስ ኦፍ ሴት ኤ የስብስብ ኤ የአባላት ብዛት እንደማለት ነው። ይሄ ደግሞ ጥያቄው እንደተሰጠን 250 ናቸው ሻይ የሚጠጡ ነው የተገኙ። ስለዚህ this is 250 this is one given information. the other one b ማለት ቡና የሚጠቀሙ ተማሪዎችን የያዘ ስብስብ መጠሪያ ነው ብለናል። ቡና የሚጠጡ ተማሪዎች ደግሞ ስንት ነው ተገኝተዋል? 225። ስለዚህ the number of elements of set B which is the same as this one equals to 225 ብለን ያዝ ነው ማለት ነው። ሌላው ደግሞ የተሰጠ ምንድነው የቁጥር መረጃ 75 ነው። 75 ደግሞ ሁለቱንም ቡናንም ሻይንም የሚጠቀሙ ናቸው ማለት the number of elements of A ኢንተርሴክሽን ቢ ነው የምንለው። ይሄንን ኢንተርሴክሽን እንደምታውቁት የጋራ ማለት ነው። እዚህኛውም ላይ ያሉበት ቡናውም ላይ ያሉበት ሻይ መጠጥ ውስጥም አሉ ማለት ነው። ስለዚህ ስብስብ ኤ ውስጥም ተቆጥረዋል፣ ስብስብ ቢ ውስጥም አሉ ማለት የሁለቱ ስብስቦች የጋራ ናቸው። ስለዚህ የጋራ ደግሞ ምን ያህል አባል ይዟል? የዚህ አይነት ተማሪዎች 75 ተገኝተዋል። so this is the same as you can write also like this A intersection B this is equals to 75. ኦኬ ሌላ የተሰጠ መረጃ ደግሞ 600 ሚል እዚህ ደግሞ አለ። ይሄ 600 የሚያሳየው ምን ነው? አጠቃላይ ትምህርት ቤት ውስጥ
በዚህ ጥናት ውስጥ የተካተቱ ሰዎችን ማለት ነው። ይሄ ደግሞ ምን ተብሎ ይጠራል? it is known as universal set ይባላል። universal set ማለት it is a set which consists of all the elements under our consideration okay ጥናታችን ውስጥ ያካተትናቸው ሰዎች በሙሉ ጠቅልሎ የሚይዘው ስብስብ ዩኒቨርሳል ሴት ብለን እንጠራዋለን። ስለዚህ ዩኒቨርሳል ሴታችን ደግሞ እንደዚህ ጋር ብጽፈው ጥሩ ነው። ዩን በልና እዚህ ጋር እናስቀምጠው is the universal set the universal set the universal set ማለት is the set which contains all the elements in this case በዚህ ጥያቄ ደግሞ all the students ማለት ነው። አጠቃላይ ቡና የሚጠጡትም ሻይ የሚጠጡትም የጋራ ሁለቱንም የሚጠቀሙትንም ጨርሶ የማይጠቀሙትንም በጥናታችን ውስጥ የተካተቱትን ሰዎች በሙሉ የሚይዘው ስብስብ ዩኒቨርሳል ሴት ይባላል። ስለዚህ the set which contains all the students in our survey ማለት ነው። ሰርቬያችን ላይ የተካተቱት እዚህ ላይ እንደምታዩት ማለት። ስለዚህ ያ ደግሞ ጥናታችን ደግሞ ምን ያህል ተማሪዎችን ይዞ ነው የተሰራው? 600 ተብሏል። ስለዚህ the number of elements in the universal set you can also write like this is equals to 600. these are given informations እነዚያው በቀጥታ የተሰጡ መረጃዎች ናቸው ማለት ነው። እነዚህ ተጠቅመን የምንሰራው እንመልከት። አሁን በሜተድ 1 ሰራው ምንድነው የማደርገው? በደንብ አዳምጡ። ጥያቄ የጠየቀ ምንድነው? ጥያቄ ጠየቀን how many students ምን ያህል ተማሪዎች አሉ neither drinking coffee or nor tea ቡናም ሻይም የማይጠቀሙ። እነዚህ በምንድነው መወከላቸው? እስኪ ይሄ ማለት እንዲህ ማለት ነው a complement ኢንተርሴክሽን ቢ ኮምፕሊመንት ማለት ነው። ይሄ ነው ናይዘር ኖር የምንለው ይሄንን ነው። ከኤም ውስጥ ከቢም ውስጥ የሌሉበት ማለት ነው። የእነሱን ብዛት ደግሞ እንዴት አድርገን እናስቀምጠዋለን? ነምበር ኦፍ ብለን እናስቀምጥ። ስለዚህ how many students are there taking neither tea nor coffee የሚለው ይሄ ይሆናል ማለታችን ነው። ይሄ ማለት በሌላ አባባል the number of እና ይሄ a complement ኢንተርሴክሽን b complement ደግሞ እንደዚህ ተብሎ ሊጻፍ ይችላል። a ዩኒየን ቢ ብለን the whole complement ልናደርገው እንችላለን ማለታችን ነው። ኦኬ ስለዚህ የተጠየቅነው እኛ ምን ነው? how many students were drinking neither tea coffee nor tea ነው። ቡናም ሻይም የማይጠቀሙ ልጆች በዚህ ነው የሚወከሉት። ይሄ ነው ናይዘር ኖር የምትወክሉት ጊዜ በዚህ ነው። ኤ ኮምፕሊመንት ማለት ከኤ ውጭ ሆኑ ማለት ነው። ኤ ማለት ሻይ የሚጠጡ ካልን ኮምፕሊመንት ማለት ሻይ የማይጠጡ እንደማለት ነው። በተመሳሳይ ቢን እዚህ ጋር ምን ብለን የያዝ ነው? ቡና የሚጠጡ ሰዎች ብለን ስለሆነ የያዝ ነው። ቡና የማይጠጡን ደግሞ ቢ ኮምፕሊመንት ማለታችን ነው። ስለዚህ የሁለቱ ኢንተርሴክሽን ናይዘር ድሪንኪንግ ቲ ኖር ኮፊ የሚለው ይህን ያሳያል። ብዛታቸውን ደግሞ ነምበር ኦፍ ብለን በዚህ ያስቀመጥነው ልክ እዚህ እንዳደረግነው ማለት ነው። በዲሞርጋንስ ሩል ደግሞ ምን ይለናል? ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ማለት ወደ ምን ቀየርኩት? ወደ ኤ ዩኒየን ቢ ዘ ሆል ኮምፕሊመንት። አይ ቲንክ ዩ ሪሜምበር ዚስ ዋን። ይሄን ቴክስት ቡካችሁም ላይ ያለ ምን ይላችኋል? ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ማለት is the same as a union b the whole complement ማለት ነው። እቺን the whole complement የምትለዋ ነው እዚህ ጋር እንደዚህ አድርጌ ያሰመርኳት ማለት ነው። ይሄ what we call it ዲ ሞርጋንስ ሩል እንጠራዋለን። ዲ ሞርጋንስ ሎ ተብሎ ይጠራል። ስለዚህ በዲ ሞርጋንስ ሎ ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ወደ ኤ ዩኒየን ቢ ዘ ሆል ኮምፕሊመንት። ይሄ ደግሞ ዩኒየን በሚሆንበት ጊዜ ደግሞ ይሄ ወደ ኢንተርሴክሽን ይቀየራል ነው የሚለን ዲ ሞርጋንስ። እሱንም እዚህ ጋር ላስቀምጥላችሁ ለሌላ ጥያቄ ይጠቅማችኋል። ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ማለት is the same as ኤ ኢንተርሴክሽን ቢ ዘ ሆል ኮምፕሊመንት። this is also ዲ ሞርጋንስ ሎ ብሎ የሚላቸው እነዚህ ሁለቱ ነው። በዚህ መሰረት ይሄን ወደዚህ ቀየርኩት። ይሄ ማለት ደግሞ ምን ማለት ነው? እንደምታውቁት ኤ ኮምፕሊመንት ስንል ምን ማለታችን ነው? ኤ ኮምፕሊመንት ማለት ከኤ ውጭ ማለት ነው። ከኤ ውጭ ዩኒቨርሳል ሴት ውስጥ የሚገኙ ማለት ስለሆነ ኤ ኮምፕሊመንት ማለት ከዩኒቨርሳል ሴቱ ላይ ማንን ስንቀንሰው ነው? ኤ ስንቀንስ ማለት ነው። ስለዚህ ኤ ኮምፕሊመንት ማለት ከጠቅላላ ከዩኒቨርሳል ሴቱ ላይ ኤን ቀንሰን ከሆነ ነምበር ኦፍ ኤ ኮምፕሊመንት ምን ሊባል ይችላል ማለት ነው? ነምበር ኦፍ ዩኒቨርሳል ሴት ሲቀነስ ነምበር ኦፍ ኤ እንደማለት ነው። we have this ይሄን ታውቃላችሁ። በዚህ መሰረት ወደዚህ ስናመጣው እዚህ ጋር ነምበር ኦፍ ኤ ዩኒየን ቢ ኮምፕሊመንት ማለት ምን ማለት ነው? ከዩኒቨርሳል ሴቱ ላይ ዩኒየኑ ሲቀነስ እንደማለት ነው። ስለዚህ ዩኒቨርሳል ሴት አለን። ከዩኒቨርሳል ሴቱ ማንን ቀነስን? ዩኒየኑን ቀነስን ማለት ነው። ከዩኒየኑ ውጭ ያለ ማለት ነው። ኤ ዩኒየን ቢ ኮምፕሊመንት ማለት ከዩኒየኑ ውጭ ዩኒቨርሳል ሴት ውስጥ የሚገኙ ማለት ነው። ስለዚህ ዩኒየን ማይነስ ኤ ዩኒየን ቢ ይሄን ይሰጠናል፣ ኤ ዩኒየን ቢ ኮምፕሊመንት። ስለዚህ ነምበር ኦፍ ስናደርገው ይሆናል ይሄኛው። እዚህ ጋርም ነምበር እንጨምርበታለን፣ ይችኛዋንም ነምበር ኦፍ ብለን እናስቀምጣለን ማለት ነው። እንደምታዩት ነምበር ኦፍ ዩኒቨርሳል ሴት ኦልሬዲ ተሰጥቶናል። ነምበር ኦፍ ዩኒቨርሳል ሴት አጠቃላይ ጥናት ውስጥ ያሉ ተማሪዎች 600 ናቸው ይታወቃል። ነምበር ኦፍ ኤ ዩኒየን ቢ ግን የለንም። የኤ እና የቢ ቅልቅል ያለን የኤ ለብቻው አለን፣ የቢ አለን፣
የኤ እና የቢ ደግሞ የጋራ ኢንተርሴክሽን አለን፣ ዩኒየናቸው ግን የለንም። ነገር ግን እችን ደግሞ ለማግኘት we have this formula I think you know this one number of a union b ሁለት ስብስቦችን ስትቀላቅሏቸው የቅልቅላቸው ብዛት የሚሆነው ምን ያህል ነው? number of a ሲደመር number of b ሁለቱም የሚቀላቀሉ ስብስቦች ድምር ይደመርና ምናልባት ሁለቱ ስብስቦች የጋራ አባል ካላቸው ድግግሞሽ እንዳይቆጠር ምክንያቱም ኤ ውስጥም ያለ ቢ ውስጥም ያለ ሰው ካለ ኤ ውስጥም ቢ ውስጥም ተቆጥሮ ደብል እንዳይሆን ምን እናደርጋለን? ነምበር ኦፍ ኤ ኢንተርሴክሽን ቢን እንቀንሳለን ማለት ነው። ኦኬ አንዳንድ ጊዜ ሁለቱ ስብስቦች የጋራ ከሌላቸው ዲስጆይንት ሴት እንላቸዋለን። ይሄ ዜሮ ሊመጣ ይችላል። ነገር ግን አሁን እኛ እዚህ ጋር ግን ኤ እና ቢ የጋራ አላቸው 75 አባል አለ ተብሏል። ስለዚህ ዩኒየኑን በምን አገኘዋለሁ ማለት ነው? ነምበር ኦፍ ኤ በሚለው ቦታ ላይ I will put 250 250 አለኝ። ነምበር ኦፍ ቢ ማለት ደግሞ 225 አለን ሲቀነስ ሁለቱ ስብስቦች ደግሞ የጋራ ስንት አባል ይዘዋል? 75 ይዘዋል ማለት በቃ። ስለዚህ 250 እና 225 ሲደመር 475 ይመጣል። ሲቀነስ 75 ስትቀንሱ ስንት ታገኛላችሁ? 400 ታገኛላችሁ። ይሄ ዩኒየናችን ነው። ስለዚህ እችን ዩኒየን አሁን አመተን እዚህ ብናስገባ ዩኒቨርሳላችን ደግሞ ኦሬዲ ያለን ስለዚህ የዚህ መልስ አገኘ ነው ማለት ነው። therefore የተጠየቅነው ጥያቄ the number of students neither taking t nor coffee የሚለው a complement intersection b complement which is the same as ከፈለግን number of a union b the whole complement እንለዋለን ብለናል። ይሄ ማለት number of universal set ሲቀነስ number of a union b ብለናል። እዚህ ድረስ ደርሰናል ፎርሙላችንን። now universal set is 600 ተሰጥቶናል። 600 ሲቀነስ ዩኒየኑን ደግሞ እዚህ ጋር አግኝተናል 400 አግኝተናል። ስለዚህ ሁለቱን ስናቀናንስ we'll get 200 ስለዚህ 200 ተማሪዎች ጥናት ውስጥ ከተካተቱት 600 ተማሪዎች ውስጥ 200ዎቹ ፈጽሞ ሻይም ቡናም የማይጠጡት ይሆናሉ ማለታችን ነው። ስለዚህ ትክክለኛው መልስ ምርጫ ሲ ላይ ያለው ይሆናል። ነገር ግን ይህን ጥያቄ ደግሞ በሌላ መንገድ ላሳያችሁ። በቬን ዲያግራም ደግሞ ቀለል ሊላችሁ ስለሚችል በቬን ዲያግራም ይሄ ሐሳብ ምን እንደሚመስል ደግሞ ክሊር ላድርግላችሁ። ናው ሜተድ 2 using Venn diagram ቬን ዲያግራም ደግሞ እንጠቀም። ለምሳሌ look at this እንዲያርገን እናስቀምጥ። ይሄ ዩኒቨርሳል ሴታችንን ይወክልልናል። ለምሳሌ ሻሂ የሚጠጡትን ተማሪዎች ኤ ብለናቸዋል፣ ስብስብ ኤ ብለናቸዋል። እነሱን የሚይዘው ስብስብ ይሄን ሰርክል ልጠቀም፣ ኤ ልበለው። ቡና የሚጠጡትን ደግሞ ቢ ልበል እና እዚህ ጋር ስደርስ ሁለቱን እንደማጠላለፋቸው በምን አውቃለሁ? የጋራ አላቸው። የጋራ ከሌላቸው ኢንተርሴክሽን ከሌላቸው ዲስጆይንት ናቸው። እንትኖቹ ክቦቹ አይጠላለፉም። አሁን ግን ዘአር ሴትስ ሃቪንግ ኮመን ኤሌመንት የጋራ አባል ሻይ የሚጠጣም ቡና የሚጠጣም 75 ሰዎች ስላሉ ሁለቱ ይጠላለፋሉ ማለት ነው። ለምሳሌ ይሄን ደግሞ ቢን በለው። ይሄ ክብ ያከበብኩት ቡና የሚጠጡትን ሰዎች የሚያሳየው ስብስብ ነው። ይሄ ደግሞ ስብስብ ኤ ደግሞ ሻይ የሚጠጡትን ነው ማለታችን ነው። አሁን ሻይ ብቻ የሚጠጡ ብትባሉ እቺ ፓርት ናት። ሻይ ብቻ የሚጠጡ ከሆነ ምክንያቱም እዚህ ውስጥ መግባት የለብንም። ይሄ ደግሞ ቡና ብቻ የሚጠጡ ናቸው። ይሄ ደግሞ ቡናና ሻይን በጋራ የሚጠጡ ናቸው። እዚህ ጋር ደግሞ የሚኖሩ ሰዎች ስብስብ ውስጥ አሉ። ዩኒቨርሳል ጥናት ውስጥ ተካተዋል። ነገር ግን ከቡና መጠጣት ውስጥም ከሻይ መጠጣት ውስጥ የሉበትም ማለት አውትሳይድ ማለት ነው። ስለዚህ ይሄን በምን እንዳስቀምጠው ለምሳሌ እዚህ ጋር ኤክስ የሚል ፊደል ልጠቀም፣ ይችን ዋይ ልጠቀም፣ ይሄን ዜድ ልጠቀም፣ እዚህ ጋር ደግሞ ሌቲት ደብሊው ልጠቀም። አሁን ሻይ የሚጠጡ ከተባላችሁ ሻይ መጠጣት ማለት እቺ ሰርክል ናት። ስለዚህ ማንና ማን ነው? ኤክስ እና ዋይ ተደምሮ ማለት ነው። ቡና የሚጠጡ ደግሞ እቺ ክብ ስለሆነች ዋይ እና ዜድ ተደምሮ ነው። ቡናንም ሻይንም የሚጠጡ ደግሞ እነዚህ ናቸው። ዋይ ነው የሁለቱ ኮመን ቦታ የጋራ ቦታ ማለት ነው። ይሄ ደግሞ ደብሊው ናይዘር ኮፊ ኖርቲ ሻይም ቡናም ውስጥ የሌሉበት ማለታችን ነው። ስለዚህ በዚህ መንገድ አስቀመጥኩት። ስለዚህ አሁን ከዚህ ምን እንረዳለው ማለት ነው? the number of students taking ቲ ብትባሉ አሁን ሻይ የሚጠጡ ድሪንኪንግ ቲ ሻይ የሚጠጡ ሰዎች ብትባሉ ከዚህ ላይ ማንና ማን ናቸው? እቺ ሻይ ናት ብለናል። ኤን እዚህ ጋር የቀድሙ ላይ ኤ ቢ the set of students taking drinking tea ስላልኩኝ ነው። ሻይ የሚጠጡት ኤ ናቸው። ስለዚህ እነሱ ሻይ የሚጠጡ ማን ናቸው ስለሚያሳየው ኤክስ እና ዋይ ተደምሮ ማለት ነው። ስለዚህ ኤክስ ፕላስ ዋይ ማለት ነው። ይሄ ደግሞ ኢዝ ኢኳል ቱ ሻይ የሚጠጡ ሰዎች ደግሞ ስንት ብለናል? ነምበር ኦፍ ኤ 250 ተብለናል። ስለዚህ ኤክስ ሲደመር ዋይ 250 ሚል አንድ መረጃ ይዛል። ሌት ኢት ቢ ዚስ ኢዝ ኢኩዌሽን 1 ብዬ ያዘው። ሌላው ደግሞ the number of students taking coffee or drinking coffee ልትሉ ትችላላችሁ። ኮፊ ምንድነው? እዚህ ጋር ኮፊ የሚጠጡት እቺ ቢ ናት ብለናል። ቢ ማለት ደግሞ የዋይ እና የዜድ ድምር ነው። ስለዚህ it is y plus z ነው። ይሄ ደግሞ ምን ይሰጠናል? y plus z
ኮፊ የሚጠጡ ደግሞ ስንት ናቸው ተብሏል ቀደም? ቢ ማለት 225 ነው። ይሄ ክብ ቢ ማለት የሁለቱ ድምር ነው። ስለዚህ 225 ሌት ኢት ቢ ዚስ ኢዝ ኢኩዌሽን 2 ለን ያዘው። ሌላው ደግሞ ዘ ነምበር ኦፍ ስቱደንትስ ቴኪንግ ቦዝ ቲ ኤንድ ኮፊ ማለት ነው። ሁለቱንም የሚጠጡት በኤ እና በቢ ውስጥ የተካተቱ እነዚህ ዋይ ናቸው፣ የሁለቱ የጋራ ቦታ ያሉ። ስለዚህ ዋይ ማለት ነው ይሄ ደግሞ 75 ተማሪዎች አሉ ተብለናል። በቃ አሁን እነዚህ ጊቨን ኢንፎርሜሽኖቻችን በዚህ መልክ አስቀመጥን እዚህ ላይ። ኦኬ ደብሊው ምንድናት? አሁን ቡና የማይጠጡም ሻይ የማይጠጡትም ውጭ ያለ። ስለዚህ የተጠየቅነው እኛው ደብሊውን የተጠየቅነው ማለት ነው። ስለዚህ እኛ የተጠየቅነው ይችን ደብሊው ነው። ደብሊው ኢዝ ነምበር ኦፍ ስቱደንትስ ቴኪንግ ናይዘር ቲ ኖር ኮፊ ማለት ነው። ቡናም የማይጠጡ ሻይም የማይጠጡት ውስጥ ያሉት በደብሊው ወክለነዋል ማለት ነው። ነገር ግን እዚህ ውስጥ ሻይ መጠጣት ቡና መጠጣት ውስጥ አይኑሩበት እንጂ እነዚህ ሰዎች ከዚህ ክቦች ውስጥ ይሁኑ እንጂ በዚህ በእንትናችን ውስጥ ግን አሉ። ያ ማለት ጥናታችን ውስጥ 600 ውስጥ አሉበት ማለት ነው። አሁን 600 የሚለው ማን ነው? አጠቃላይ ዩኒቨርሳል ሴቱን ነው። ስለዚህ 600 ማለት ዩኒቨርሳል ሴቱ ከሆነ ማንን ያካትታል? ቡና የሚጠጡትን ያካትታል፣ ሻይ የሚጠጡትን ያካትታል፣ እዛ ውስጥ የሌሉበትን ያካትታል። ስለዚህ ኤክስ ሲደመር ዋይ ሲደመር ዜድ ሲደመር ደብሊው ማለት ነው። የነዚህና የዚህ ድምር አጠቃላይ ነው 600 ማለት ነው። ሶ ከዚህ ውስጥ ኤክስ ፕላስ ዋይ እዚህ ጋር 250 መሆኑን ይዘናል። ስለዚህ ኤክስ ፕላስ ዋይ በሚለው ቦታ ላይ 250 ባስገባ ሲደመር ዜድ የምትለዋ ደግሞ ለብቻዋ ደግሞ ስንት ናት? ዜድ አትታወቅም ዜድ አይደለ? ነገር ግን እሷን ከዚህ እናመጣታለን፣ ችግር የለም። ኤክስ እና ዋይ ተደምሮ 250 ሚል በግልጽ ተቀምጧል እዚህ ጋር። ወይም እንደዚህ ባረግ የተሻለ ይሆናል። ለሚ ራይት ላይክ ዚስ ኤክስ ፕላስ ኦኬ 250 ብለን ያዘው። ዜድ የምትለዋን ከዚህ ውስጥ ላምጣት። ዋይ እና ዜድ ተደምሮ 225 ነው ማለት ከዚህ ምን እንረዳለን? ዜድ ማለት ከ225 ላይ ዋይ ተቀንሶ ማለት እችላለሁ። ስለዚህ 225 ሲቀነስ ዋይ ብዬ ይችን በዜድ ቦታ እዚህ ጋር ላስገባት። ስለዚህ 225 ሲቀነስ ዋይ አልኳት እቺ ዜድ ማለት ነው። ሲደመር ደብሊው የምፈልገው ነው የተጠየቀው ይሄ ነው። this is equal to 600 ነገር ግን ይሄ ማለት 600 እኩል ይሆናል 250 ሲደመር 225 ሲቀነስ ብለን ዋይ አለ። እቺ ዋይ ደግሞ ለብቻዋ ስንት ናት? 75 ተብለናል። እቺ እዚህ ጋር 75 ማስገባት ይችላል ማለት ነው። ስለዚህ ሲደመር እንደምታዩት the only unknown የማትታወቀው ደብሊው ናት። I can calculate it ይሄ ማለት 600 እኩል ይሆናል 250 እና 225 ሲደመር 475 ይመጣል። ከ475 ላይ 75 ሲቀንስ 400 ይመጣል። የነዚህ ውጤት 400 ነው ሲደመር ደብሊው ማለት። ስለዚህ 400 ከደብሊው ጋር ተደምሮ 600 የሚሰጥ ከሆነ ደብሊው ስንት ነው ማለት ነው? 200 ነው ማለት። ምክንያቱም እቺን 400 አምጥቶ እዚህ ጋር መቀነስ ነው። therefore w is equals to 200 ይመጣል ማለት ነው። ቅድምም በዚህኛው መንገድም ስንሰራው እንደምታስታውሱት 200 አምጥተናል በዚህ አሰራር። በቬን ዲያግራም ሲሰሩት ደግሞ የበለጠ ሞር ይቀላል ማለታችን ነው። ሶ ዩ ካን ቹዝ እናንተ ይቀላላችሁንና ሞር የገባችሁ ሜተድ እንድትጠቀሙ ነው ሁለቱንም ኦፕሽን ያቀረብኩላችሁ። therefore the correct answer is choice C ይሆናል ማለታችን። 200 የሚለው ትክክለኛ መልስ